ጥያቄው የጠየቁት አቶ አሊ ምሳሌ ማቅረብ ተረት ማቅረብ ይወዳሉ እና በዚህ ደረጃ ተማሪ ሆነን የተነገረን ተረት የሚያስታውሰኝ አንድ ጠንቋዮችን የሚጠላ አባይ ጠንቋዮችን የሚጠላ ንጉስ ነበር ይባላል እና አንድ አባይ ጠንቋይ ወደ አቅራቢያው ሲመጣ ያዙልኝ እገርፋለሁ ብሎ አስይዞ ያመጣዋል። አንተ ጠንቋይ ነህ ይለዋል። አዎ። ታውቃለህ ወደፊት የሚሆነውን ነገር? አዎ። እስቲ የምታውቀው እኔ መቼ እንደምሞት ንገረኝ አለው ብሎ ጠየቀው። ንጉሱ ይሄን ሲጠይቅ ጠንቋዩ ብልጥ ነበርና እኔ በሞት በማግስቱ ነው የምትሞተው ብሎ ይነገራል። በዚህን ጊዜ ንጉሱ ምንም እንኳን ይሄ ጠንቋይ አባይ ጠንቋይ ነው ብለው በአብዛኛው የሚያምኑ ቢሆኑ ግን አደጋ እሱ በሞተ በማግስቱ ሞት ከሆነ ይሄንን አደጋ ከመሸከም ይሄን አባይ ጠንቋይ ተሸክሜ ብኖር ይሻለኛል ብለው እየቀለቡት ነበር ኖሩ